የዓለም እግር ኳስ መድረክ ታይቶ በማይታወቅ የታሪክ ቀውስና የዝውውር አብዮት ውስጥ ይገኛል። ከዋይት ሀውስ በቀጥታ ለፊፋ ፕሬዝዳንት የተደወለው ሚስጥራዊ ስልክ የቀይ ካርድ ውሳኔዎችን ሲያስቀይር የዘመናችን ታላቅ ኮከብ ክርስቲያኖ ሮናልዶ በእንባ ታጥቦ ከዓለም ዋንጫ መድረክ ተሰናብቷል። የአዘጋጆቹ ሀገራት በሙሉ ከውድድር ውጭ ሲሆኑ፣ በሌላ በኩል ደግሞ አርሰናል የ250 ሚሊዮን ፓውንድ ታላቅ የዝውውር አብዮት ይፋ አድርጎ መላውን አውሮፓ በስጋት ውስጥ ጥሎታል። እነዚህ እጅግ አጓጊ ያልተሰሙና ምድርን እያናወጡ ያሉ ትኩስ የስፖርት መረጃዎችን ዝርዝር ይዘንላችሁ መጥተናል። ባለፈው ቪዲዮአችን ላይ በሰጣችሁን ሰፊ ድጋፍ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ላሳያችሁን እውነተኛ ፍቅርና ከልብ የመነጨ አክብሮት እጅግ አድርገን እናመሰግናለን። የእናንተ መበረታታት ለእኛ ትልቁ ጉልበታችን ነው። አሁንም ይህን ቪዲዮ ሌሎች እንዲደርስና ትኩስ መረጃው እንዳያመልጣችሁ አሁኑኑ ላይክ በማድረግ ፍቅራችሁን እንድታሳዩን በትህትና እንጠይቃለን። ወደ ዋናው መረጃ ከመግባታችን በፊት ግን አንድ ትልቅ ጥያቄ እንጠይቃችሁ። በዚሁ መግቢያ ላይ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። በተለይም ማወቅ የምንፈልገው የዶናልድ ትራምፕ በቀጥታ በስልክ ደውሎ የፊፋን ውሳኔ ማስቀየር በእግር ኳስ ታሪክ ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? ፍትሐዊ ነው ወይስ አይደለም? አሁኑኑ በኮሜንት መስጫው ላይ ራሳችሁን ጠንከር ያለ አስተያየት አስፍሩ። ቀጥታ ወደ ዝርዝር መረጃዎቹ እንለፍ። ትላንት ምሽት 4 ሰዓት ላይ የተደረገው የፖርቹጋልና የስፔን ጨዋታ ታሪካዊ ነበር። በብዙ መንገድ ሁለቱም ብሔራዊ ቡድኖች ጥሩ የተፎካከሩበት ፍልሚያ ነበር። ይሁን እንጂ በሙሉ 90 ደቂቃ ምንም ግብ አልተመለከተበትም። ጨዋታው በአንዳንድ ወገኖች እጅግ በጥንቃቄ የተሞላና ሰልቺ ተብሎ ተገልጿል። በአጠቃላይ 25 ሙከራዎች የተደረጉ ሲሆን ወደ ግብ የተመቱት ግን 8 ብቻ ነበሩ። ስፔን 6፣ ፖርቹጋል ደግሞ 2 ሙከራዎች ብቻ አድርገዋል። ነገር ግን በ91ኛው ደቂቃ ላይ ሁሉንም ነገር የሚቀይር ክስተት ተፈጠረ። ተቀይሮ የገባው ሚካኤል ሜሪኖ ያስቆጠራት ግብ የጨዋታው ልዩነት ፈጣሪ ነበረች። ግቧን አመቻችቶ ያቀበለው ፌራን ቶሬዝ ነበረ። በ1-0 ውጤት ስፔን ጨዋታውን ማሸነፍ ችላለች። ከዚህ በኋላ ፖርቹጋልን በዓለም ዋንጫ ላይ አንመለከታትም። የመጀመሪያ የዓለም ዋንጫ ድላቸውን ለማስመዝገብ ያደረጉት ጉዞ እዚሁ አብቅቷል። ከጨዋታው መጠናቀቅ በኋላ ታላቁ ኮከብ ክርስቲያኖ ሮናልዶ እያለቀሰ ከሜዳ ሲወጣ ተመልክተናል። ሮናልዶ ከጨዋታው በኋላ በሰጠው መግለጫ እንዲህ ብሏል። ነገ ጠዋት ላይ ከእንቅልፌ ስነሳ ዛሬ በተነሳሁበት ስሜትና ሙድ እነሳለሁ። የቻልኩትን ጥሩ ነገሮች በሙሉ ሞክሬያለሁ። 3 ዋንጫዎችን ከፖርቹጋል ጋር አንስቻለሁ። ከኔ በፊት ፖርቹጋል 0 ዋንጫ ነበር ያላት። አሁን ንጹህ ሕሊና ይዤ እሄዳለሁ፣ ምክንያቱም የነበረኝን ሁሉ ሰጥቻለሁ። ሮናልዶ አክሎም ይህ የእሱ የመጨረሻ የዓለም ዋንጫ እንደሆነ አረጋግጧል። ነገር ግን ከብሔራዊ ቡድን ሙሉ በሙሉ ራሱን ስለማግለሉ ገና እንዳልወሰነ ገልጿል። የፖርቹጋል አሰልጣኝ ሮቤርቶ ማርቲኔዝ ከውድድሩ በኋላ ኃላፊነታቸውን መልቀቃቸውን በይፋ አስታውቋል። ማርቲኔዝ ሲናገሩ እዚህ የመጣሁት የዓለም ዋንጫን ለማሸነፍ ነበር። አሁን በፖርቹጋል ብሔራዊ ቡድን ኃላፊነት መቀጠል ምንም አይነት ስሜት የሚሰጥ አይደለም ብለዋል። አማካኙ ብሩኖ ፈርናንዴዝ በበኩሉ እጅግ ተበሳጭቷል። ወደዚህ የመጣነው ግልጽ ዓላማ ይዘን ነበር። ዋንጫውን ለማሸነፍ አቅደን ነበር። በጣም ያበሳጫል። በመጀመሪያው አጋማሽ ጥሩ ነበርን፣ በሁለተኛው አጋማሽ ግን አቋማችን አሽቆለቆለ ብሏል። የስፔን አምበል ሮድሪ ስለ ሮናልዶ ሲናገር እሱ የመጪው ትውልድ አርአያ ነው። ፖርቹጋል በሱ መኩራት አለባት። በእግር ኳስ ታሪክ ከምን ጊዜው ምርጥ ተጫዋች አንዱ ነው ብሏል። ሮድሪ የጨዋታው ኮከብ ተብሎ ተመርጧል። በጨዋታው ማጠናቀቂያ ላይ ከበርናንዶ ሲልቫ ጋር ስላጋጠመው አለመግባባት ይቅርታ ጠይቋል። የስፔን ብሔራዊ ቡድን በዚህ የዓለም ዋንጫ ላይ አስደናቂ ታሪክ እየጻፈ ይገኛል። በአሰልጣኝ ሉዊስ ዲላፎ የሚመራው ቡድን እስካሁን ባደረጋቸው ጨዋታዎች ሁሉ አንድም ግብ አልተቆጠረበትም። ከኬፕ ቨርዴ ጋር 0-0 ከተለያየ በኋላ ሳውዲ አረቢያን 4-0፣ ኡራጋይን 1-0፣ ኦስትሪያን 3-0፣ ትናንት ደግሞ ፖርቹጋልን 1-0 አሸንፏል። የስፔን መረብ ሳይደፈር ከ600 ደቂቃዎች በላይ ተጉዟል። ይህ በዓለም ዋንጫ ታሪክ ረዥሙ ደቂቃ ግብ ሳይቆጠርበት የቆየ ብሔራዊ ቡድን የዓለም ሪከርድ ሆኖ ተመዝግቧል። በሌላ በኩል በዚህ የዓለም ዋንጫ ላይ የትኞቹ ክለቦች ተጫዋቾች ብዙ ግብ አስቆጠሩ የሚለው አስገራሚ ስታቲስቲክ ይፋ ሆኗል። የሪያል ማድሪድ ተጫዋቾች 16 ግቦችን በማስቆጠር በአንደኛ ደረጃ ላይ ይገኛሉ። ከዚህ በኋላ 3 ግቦችን ብቻ የሚያስቆጥሩ ከሆነ ክብረ ወሰኑ ሙሉ በሙሉ ይሰብራሉ። የፓሪስ ሰን ጀርሜኑ ተጫዋች 12 ግቦችን አስቆጥረዋል። የአርሰናል፣ ባየር ሙኒክ፣ ክሪስታል ፓላስ እና የሰንደርላንድ ተጫዋቾች እያንዳንዳቸው 8 ግቦችን አስመዝግበዋል። የማንቸስተር ዩናይትድ እና የማንቸስተር ሲቲ ተጫዋቾች 7 ግቦችን ሲያስቆጥሩ ሊዮኔል ሜሲ ብቻውን ለኢንተር ማያሚ 7 ግቦችን አስቆጥረዋል። የሊቨርፑል ተጫዋቾች ደግሞ 6 ግቦችን አስመዝግበዋል። የዘንድሮ የዓለም ዋንጫ ለአዘጋጅ ሀገራት እጅግ መጥፎና ልብ ሰባሪ ውድድር ሆኗል። ሜክሲኮ እና ካናዳ አስቀድመው ተሰናብተው ነበር። ትላንት ደግሞ የመጨረሻው አዘጋጅ ሀገር አሜሪካ በሲያትል በተደረገው ጨዋታ በቤልጂየም 4-1 በሆነ ሰፊ ውጤት ተሸንፋ ተሰናብታለች። የአሜሪካው ግብ ጠባቂ
ማት ቱርነር ፍሪዝ የሰራው ስህተት ለአሰልጣኝ ማውሪሲዮ ፖቼቲኖ እጅግ በጣም ትልቅ ዋጋ አስከፍሏል። በ9ኛው ደቂቃ ላይ በአሌክስ ፍሪማን፣ ሰርጂኞ ዴስቲ፣ ዌስተን መክኬኒ እና ክሪስ ሪቻርድስ መደናገጥ የተነሳ ኒኮላስ ራስኪን ያቀበለው ኳስ ቻርለስ ዴ ኬተላሬ አስቆጥሮ ቤልጅየምን መሪ ያደረገ። በ31ኛው ደቂቃ ላይ ፍሎሪያን ባሎገን ባገኘው ቅጣት ምት ማሊክ ቲልማን የቅጥር ግቡን ገጭታ የገባች አስደናቂ ያቻነት ግብ አስቆጠረ። ነገር ግን ደስታቸው የቆየው ለ2 ደቂቃ ብቻ ነበር። በ33ኛው ደቂቃ ላይ ዩሪ ቴልማንስ ያቀበለው ኳስ ሊያንድሮ ትሮሳርድ ክሮስ አድርጎ ቻርለስ ዴ ኬተላሪ በጭንቅላቱ ሁለተኛ ግቡን አስቆጠረ። በሁለተኛው አጋማሽ አሰልጣኙ ፑሊሲች በሴባስቲያን በርሃልተር ቢቀይሩም ለውጥ አልመጣም። በ57ኛው ደቂቃ ላይ ግብ ጠባቂው ፍሪዝ ከቀጠና ወጥቶ ኳስ ሲያጸዳ ተንሸራቶ በሰራው ስህተት ሃንስ ቫነከስ ከሩቅ ርቀት ሶስተኛ ግብ አስቆጠረ። በጭማሪ ሰዓት ደግሞ ተቀይሮ የገባው ሮሜሉ አራተኛውን ግብ አክሎ ጨዋታው 4-1 ተጠናቀቀ። በዓለም ዋንጫ ታሪክ በ4 ጨዋታዎች ላይ ተቀይሮ ገብቶ ግብ በማስቆጠር አዲስ ክብረ ወሰን አስመዝግቧል። እዚህ ላይ አንድ የሚገርም ሚስጥራዊ ፓተርን ተስተውሏል። በ16ቱ ጥሎ ማለፍ ጨዋታዎች ላይ ከሜዳው ውጪ ተብለው ሁለተኛ መለያቸው ለብሰው የገቡ ቡድኖች በሙሉ እያሸነፉ ነው። ካናዳ ከሞሮኮ ሲጫወቱ ሞሮኮ 3-0 አሸነፈች። ፈረንሳይ ከፓራጓይ ጋር ስትጫወት ፈረንሳይ አሸነፈች። ብራዚል ከኖርዌይ ጋር ስትጫወት ኖርዌይ አሸነፈች። እንግሊዝ ከሜክሲኮ ጋር ስትጫወት እንግሊዝ 3-2 አሸነፈች። ፖርቹጋል ከስፔን ጋር ስፔን አሸነፈች። አሜሪካ ከቤልጅየም ጋር ቤልጅየም አሸነፈች። ዛሬ ምሽት የሚደረጉ 2 ጨዋታዎች አሉ። ምሽት 1 ሰዓት ላይ አርጀንቲና ከግብጽ እንዲሁም ምሽት 5 ሰዓት ላይ ስዊዘርላንድ ከኮሎምቢያ ይጫወታሉ። በዚህ ጨዋታ ላይ አዌይ የተባሉ ግብጽና ኮሎምቢያ ናቸው። ታዲያ ፓተርስ ዛሬስ ይሰራል? ሊዮኔል ሜሲ ግብጽን ሰብሮ ያልፋል ወይስ እነ ኦማር መርሙሽ፣ ሙሐመድ ሳላህ እና ሙሐመድ ሙስጠፋ አርጀንቲናን ያስለቅሳሉ? የኳርተር ፋይናል መርሃ ግብሩ ፈረንሳይና ከሞሮኮ፣ ስፔን ከቤልጂየም፣ እንግሊዝ ከኖርዌይ መሆናቸው ታውቋል። አሁን ደግሞ መላውን ስፖርታዊ ዓለም ወደ አነጋገረው ታላቅ ቅሌት እንለፍ። የአሜሪካው ብሔራዊ ቡድን አጥቂ ፍሎሪያን ባሎገን በቀድሞ ጨዋታ ቀይ ካርድ ተመልክቶ ነበር። ነገር ግን ማንም ሳይጠብቀው ይህ ቀይ ካርድ ሙሉ በሙሉ ተነስቶለታል። ምክንያቱም ደግሞ እጅግ አስገራሚ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በቀጥታ ስልክ ደውለው ጣልቃ ገብተዋል። ትራምፕ ሲናገሩ አዎ ፊፋን ደውዬ ጠይቄያለሁ፣ ውሳኔውን እንዲፈተሽ አድርጌያለሁ። እኔ ስፖርቱን በደንብ እረዳለሁ። ባሎገን የሰራው ጥፋት የለም። ዳኛ ውሳኔ ልክ አይደለም። ወሳኝ ልጆቻችንን በዚህ መንገድ ማጣት ፍትሃዊ ስላልሆነ ጣልቃ ገብቻለሁ ብለዋል። ይህ የፖለቲካ ጣልቃ ገብነት በአውሮፓ እግር ኳስ ማህበር ዘንድ ከባድ ተቃውሞ አስነስቷል። የቀድሞ የፊፋ ፕሬዝዳንት ሴፕ ብላተር ሳይቀሩ ውሳኔውን አውግዘዋል። ብላተር ሲናገሩ የቀይ ካርድ ውሳኔ በፖለቲካ ስልጣን አይለወጥም። ይህ መሆን ያለበት በህግ፣ በማስረጃ ወይም በደንብ በገለልተኛ አካል ውሳኔ ብቻ ነው ብለዋል። ኢንፋንቲኖ በበኩሉ የፊፋ የዲሲፕሊን ኮሚቴ ፍጹም ገለልተኛ ነው በማለት ለመከላከል ሞክሯል። ይህንን ተከትሎ የፈረንሳይ እግር ኳስ ፌዴሬሽን ለፊፋ ሌላ ጥያቄ አቅርቧል። ኮከብ ተጫዋቻቸው ሚካኤል ኦሊሴ ከፓራጓዊ ማቲያስ ጋላገር ጋር በነበረው ግጭት ያገኘው ቢጫ ካርድ እንዲሰረዝለት ጠይቀው የብሪቲሽ ፓርላማ አባል ኖሆሊ በበኩላቸው የጃሬል ኳንሳ ቀይ ካርድ ቅጣት እንዲዘገይ ለፊፋ ደብዳቤ ጽፈዋል። ሕጉ ለሁሉም በእኩልነት መተግበር አለበት በማለት አሜሪካን በምሳሌነት አንስተዋል። በሌላ በኩል የጆርዳን ሄንደርሰን የዓለም ዋንጫ ቆይታ በጉዳት ምክንያት አብቅቷል። ሄንደርሰን ከሜክሲኮ ጨዋታ በኋላ ድል ሲያከብር በአስቴካ ስቴዲየም በሜክሲኮ ሲቲ የማስታወቂያ ቦርድ ለመዝለል ሲሞክር ወድቆ ተጎድቷል። ቀዶ ጥገና ስለሚያስፈልገው ከእንግሊዝ ብሔራዊ ቡድን ውጭ ሆኗል። የሞሮኮ ደጋፊዎች ደግሞ ከፈረንሳይ ጋር ለሚደረገው ጨዋታ ወደ አሜሪካ ለመጓዝ የአየር መንገድ በረራዎችን ጨምረዋል። የደርሶ መልስ ቲኬት 936 ፓውንድ ደርሷል። ጨዋታው ሐሙስ ምሽት 5 ሰዓት ላይ ይደረጋል። ሜክሲኮ ደግሞ ከአሰልጣኟ ሃቪየር አጉየር ጋር በይፋ ተለያይታለች። ቲየሪ ኦነሪ ስለ ኔይማር ሲናገር እሱን ለማየት ገንዘብ እከፍላለሁ፣ ልዩ ተጫዋች ነው በማለት አወድሶታል። አሁን ደግሞ ወደ ክለቦች የዝውውር ወሬ በቀጥታ እንለፍ። መጀመሪያ የምንጀምረው የእንግሊዝ ፕሪሚየር ሊግ ሻምፒዮኑን አርሰናል ነው። አርሰናል በዚህ የዝውውር መስኮት እስካሁን ጸጥተኛ የነበረ ቢሆንም አሁን ግን የክለቡ ስፖርቲንግ ዳይሬክተር አንድሪያ በርታ የ250 ሚሊዮን ፓውንድ በጀት ተሰጥቶታል። ቡድኑን በታላቅ ሁኔታ ለማጠናከር ተዘጋጅቷል። እስካሁን በይፋ የተጨመረው ተከላካዩ ፒየሮ ኢንካፔ ብቻ ነው። ከባየር ሌቨርኩሰን በውሰት ቆይታው በኋላ በ34.5 ሚሊዮን ፓውንድ በቋሚነት ፈርሟል። ክለቡ የለቀቁትን ስንመለከት ያኩብ ኪቪዮር ወደ ፖርቶ አምርቷል። ሊያንድሮ ትሮሳርድ ደግሞ በ17 ሚሊዮን ፓውንድ ወደ ቤሺክታሽ ለመዛወር ተቃርቧል።
አሰልጣኝ ሚካኤል አርቴታ የቀኝ ተከላካዩ ቤን ዋይት ክለቡን ሊለቅ ስለሚችል ምትክ እየፈለገ ነው። ቤን ዋይት በዩሪያን ቲምበር መምጣት የመጫወቻ ጊዜ አጥቷል። የጉልበት ጉዳትም አለበት። አርሴናል በቅድ ውስጥ ከያዛቸው 11 ተጫዋቾች መካከል አንደኛው የቀድሞው የማንቸስተር ዩናይትድ እና አሁን የዌስት ሃም ዩናይትድ ጋር ከሊጉ የወረደው አሮን ዋን ቢሳካ ነው። 28 ዓመቱ ላይ የሚገኙ የተጫዋች ለዲአር ኮንጎ በዓለም ዋንጫው ላይ ጥሩ ተጫውቷል። ኤቨርተን እና ፌነርባቼ ይፈልጉታል። ከዋን ቢሳካ በተጨማሪ አርሰናል እነ ቲኖ ሊቭራሜንቶ፣ ኤዝሪ ኮንሳ፣ ራውል አሳንሲዮ፣ ጁልስ ኩንዴ፣ ኦስካር ሚንጉዌዛ፣ ዌስሊ ኢቫን ፍሬስኔዳ እና ሉሻሬል ገርትሩዳ ይካተታል። አርሰናል በታዳጊዎች ላይም ትልቅ አደን ጀምሯል። የማንቸስተር ሲቲ አካዳሚ እንቁ የሆነው የ16 ዓመቱን አማካኝ ዛቪየር ፓርከር ለማስፈረም ከወኪሎቹ ጋር ተነጋግሯል። ፓርከር በ2024 ከዌስትሃም አካዳሚ ወደ ሲቲ የመጣ ሲሆን እስከ ሜይ ወር 17 ዓመት እስኪሞላው ፕሮፌሽናል ኮንትራት መፈረም አይችልም። ቼልሲ፣ ቶተንሃም፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ባየር ሙኒክ፣ ዶርትሙንድ፣ ላይፕዚግ እና ሪያል ማድሪድ ይፈልጉታል። ሌላው የአርሰናል ታርጌት የ17 ዓመቱ የሜክሲኮ ድንቅ ታዳጊ ጂልቤርቶ ሞራ ነው። ከክለብ ቲጁዋና ጋር በኮንትራቱ ላይ የ18.4 ሚሊዮን ፓውንድ ማፍረሻ ነው። ሊቨርፑልም ይፈልጓል። በተጨማሪ ከክለብ ብሩዥ የ20 ዓመቱን ግሪካዊ የመስመር አጥቂ ክርስቶስ ዞሊስን ለማምጣት ንግግር ጀምሯል። ይህ ዝውውር ሞርጋን ሮጀርስን ዝውውር አይነካም። ከሌስተር ሲቲ የ18 ዓመት በታች ታዳጊ ጄሬሚ ሞንጋን ለማስፈረም ተቃርበዋል። ከፓሪስ ሰን ጀርሜን ደግሞ ወጣቱ የሴኔጋል መስመር አጥቂ ኢብራሂም ምባፔ ይፈልጉታል። እሱ አስቶን ቪላ እና ቶተንሃምም ይፈልጉታል። ሳንቲያጎና ፉት መርካቶ ይህንን ዘግበዋል። ወደ ማንቸስተር ዩናይትድ ስንሻገር ክለቡ የቅድመ ውድድር ዝግጅቱን ከነገ በስቲያ ሐሙስ ዕለት በካሪንግተን ማሰልጠን ይጀምራል። በልምምዱ ላይ እነ ቶም ኤተን፣ ሃሪ ማጓየር፣ ሊኒ ዮሮ፣ ሉክ ሾው፣ ሃሪ አማዝ እና ዲዮጎ ዳሎት ይገኛሉ። ከሲኒየር ተጫዋቾች ሜሰን ማውንት ልምምድ የሚጀምር ሲሆን ኤታን ዊትሊ፣ ጆሹዋ ዝርክዚ፣ ቺዶ ኦቢ ማርቲኒ፣ ጄስ ገብርኤል እና ቤንያሚን ሼሽኮ ወደ ፕሪሲዝን ጨዋታዎች ይመጣሉ ተብሎ ይጠበቃል። የአሰልጣኝ ማይክል ካሪክ ቡድን አማካኝ ፍለጋ ላይ ተጠምዷል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ፣ ማቴዎስ ፈርናንዴዝ ደግሞ ወደ ቶተንሃም ማምራታቸው ተከትሎ ኢኤንኦኤስ ሌሎች አማራጮች እያየ ነው። በዋነኝነት የአትላንታ ኮከብ ኤንደርሰን ዝውውር ተቃርበዋል። ታይሮን ማርሻል ከማንቸስተር ኢቭኒንግ ኒውስ እንደዘገበው ዩናይትድ በዝውውር ላይ ሙሉ እምነት አለው። በዚህ ሳምንት የሕክምና ምርመራ ያደርጋል። ዋጋው 35 ሚሊዮን ፓውንድ ሲሆን ተጨማሪ 3.8 ሚሊዮን ፓውንድ ጉርሻ አለው። ባለ 4 ዓመት ኮንትራት ተስማምቷል። አንድሪያ ፒርሎ ስለ ኤንደርሰን ሲናገር እሱ ለፕሪሚየር ሊግ የሚስማማ ድንቅ ሯጭ ነው ብሏል። ዩናይትድ በተጨማሪ የሪያል ማድሪዱን ኦርሊያን ቹአሜኒን ለማስፈረም ወደ ማድሪድ ሊያቀና ነው። ማድሪድ 100 ሚሊዮን ዩሮ ይፈልጋል። እንዲሁም ከዌስት ሃም የወረደው ክሪስቲያንሲዮ ሰመርቪልን በ40 ሚሊዮን ፓውንድ ለማስፈረም ድርድር እያደረገ ነው። እሱም ቼልሲም ይፈልጓል እና አሌክስ ስኮትና ታይለር አዳምስን በቅድ ውስጥ አሉ። በግብ ጠባቂ ቦታ ላይ አንድሬ ኦናና በትራብዞ ስፖርት መቆየቱ ተረጋግጧል። ዩናይትድ ለሶል መንሳ ተፎካካሪ ግብ ጠባቂ ማምጣት ይፈልጋል። የ26 ዓመቱ የኦርላንዶ ጊልስ ግብ ጠባቂ ሂዮሪ ሬክ በፓራጓይ ብሔራዊ ቡድን ከፈረንሳይ እና ጀርመን ጋር በነበረው ጨዋታ ያሳየው ድንቅ ብቃት በማንቸስተር ዩናይትድ እንዲፈለግ አድርጎታል። አሁን ደግሞ ወደ ቼልሲ፣ ማንቸስተር ሲቲ እና ቶተንሃም ዜናዎች በአንድ ላይ እንለፍ። ቼልሲ ከራዮ ቫይካኖ ጋር ለ28 ዓመቱ ተከላካይ ፔፕ ቻቫሪያ ድርድር እያደረገ ነው። ማርክ ኩኩሬላን እንዲተካ ይፈልጋሉ። እንዲሁም ክለቡ ከማያንስ ያስፈረመው የ22 ዓመቱ አርጀንቲናዊ አሌያንድሮ ጋር በውሰት መልቀቅ አይፈልግም። በቋሚነት ብቻ ለመሸጥ ይፈልጋል። እሱን ሮማ እና ኢንተር ሚላን ይፈልጉታል። ትሬቮ ቻሎባ፣ ፊሊፕ ጆርገንሰን፣ አንድሬ ሳንቶስ እና ማሎ ጉስቶ በጥሩ ዋጋ ከተጠየቁ ሊሸጡ ይችላሉ። የ25 ዓመቱ አማካኝ ኤንዞ ፈርናንዴዝ ግን በክለቡ የመቆየት ፍላጎት አለው። ቼልሲም የሚሸጥ ፍላጎት የለውም። ፋብሪዚዮ ሮማኖ እንደዘገበው ሮበርት ሌዋንዶስኪ ከባርሴሎና በነፃ ወኪልነት ለቆ ለወኪሉ ፒኒ ዛሃቪ ጋር ወደ አሜሪካ በመጓዝ ከቺካጎ ፋየር ጋር ለ2 ወይም 3 ዓመት ኮንትራት እየተደራደረ ነው። ሉካ ሞድሪች ከኤሲ ሚላን ጋር ኮንትራቱ አብቅቷል። ሚላን አሌግሪንን ያባረረ ሲሆን ሚቲያስ ጃይስሌ ወይም ሩበን አሞሪም ለመቅጠር እያሰበ ነው። ሪያል ማድሪድ ሞድሪች ሲያረጅ በክለቡ ውስጥ የተለየ ሚና እንዲኖረው ይፈልጋል። ሪያል ማድሪድ ለአትሌቲኮ ማድሪድ ያቀረበው የ150 ሚሊዮን ዩሮ የጁሊያን አልቫሬዝ ጥያቄ ውድቅ ከተደረገ በኋላ ዝምታን መርጧል። ስለ ማንቸስተር ሲቲ ስናነሳ የአርሊንግ ብራውት ሃላንድ አባት አልፊንጌ ሃላንድ ልጃቸው ወደ ሪያል ማድሪድ ሊሄድ እንደሚችል ፍንጭ ሰጥቷል። እግር ኳስ ላይ
ምን እንደሚፈጠር አታውቅም። የትኛውም ተጫዋች ወደ ሪያል ማድሪድ መዛወር ይፈልጋል ብለዋል። ሃላንድ ወደ ማድሪድ ከመጣ ኪሊያን ምባፔ ወደ መስመር ይወጣሉ። ይህም የቪኒሺየስ ጁኒየር ቦታ ጥያቄ ውስጥ ይከተዋል። ቪኒሺየስ በማድሪድ ያለው የኮንትራት ማራዘሚያ በገንዘብ ምክንያት መጓተቱን ጆሴ ፊሊክስ ዲያስ ዘግቧል። ሃላንድ ባለፈው ከብራዚል ጋር በነበረው ጨዋታ እስከ 79ኛው ደቂቃ ድረስ 20 ኳሶችን ብቻ ነክቶ 2 ግቦችን ያስቆጠረ ሲሆን ይህ አጨራረስ ጆሴ ሞሪኒዮን የሚወዱት አይነት ነው። በመጨረሻም ቶተንሃም ሳንድሮ ቶናሊና ማቴዎስ ፈርናንዴስን በመሃል ሜዳው ላይ ካረጋገጠ በኋላ ሙሉ ትኩረቱ ወደ አጥቂ መስመሩ አዙሯል። አሰልጣኝ አንጄ ፖስቴኮግሉ የቡድኑን የፊት መስመር ፍጥነትና ፈጠራ ለመጨመር ሳቪኒሆ እና ራፋኤል ሊያኦን በጥብቅ ይፈልጋቸዋል። በተለይም የራፋኤል ሊያኦ ዝውውር በተመለከተ ቶተንሃም ከኤሲ ሚላን ጋር የመጀመሪያ ደረጃ ንግግሮችን ጀምሯል። ሚላን ለኮከቡ ከፍተኛ ዋጋ የሚፈልግ ቢሆንም ቶተንሃም ተጫዋቾችን በመለዋወጥ ዝውውሩን ለማቅለል እያሰበ ነው። በሌላ በኩል ክለቡ የቀኝ መስመር ተከላካዩን ኤመርሰን ሮያልን ለመሸጥ ለቀረቡለት ጥያቄዎች ምላሽ ለመስጠት እየተዘጋጀ ሲሆን ይህም ለአዳዲስ ተጫዋቾች ማስፈረሚያ የሚሆን ተጨማሪ በጀት ይፈጥርለታል። ወደ ሊቨርፑል ስንሻገር በአርኔ ስሎት የሚመራው ቡድን በዝውውር መስኮቱ ላይ ትልቅ እንቅስቃሴ ለማድረግ አቅዷል። ክለቡ የረጅም ጊዜ የአጥቂ መስመር ምሰሶ የሆነውን የመሐመድ ሳላህን የወደፊት ቆይታ እርግጠኛ ባለመሆኑ የ21 ዓመቱን የዩቬንቱስን ክንፍ አጥቂ ሳሙኤል ምባንጉላን በቅርበት እየተከታተለ ይገኛል። ምባንጉላ በጣሊያን ሴሪያ ያሳየው አስደናቂ ብቃት የሊቨርፑልን ስካውቶች ቀልብ ስቧል። ከዚህ በተጨማሪ ሊቨርፑል የመሃል ሜዳውን ጥንካሬ ለማደስ የሪያል ሶሴዳዱን ማርቲን ዙቢሜንዲን ለማስፈረም በድጋሚ ጥረት እያደረገ ነው። ዙቢሜንዲ በውል ማፍረሻው ላይ የተቀመጠው 60 ሚሊዮን ዩሮ ለመክፈል ሊቨርፑል ዝግጁ ቢሆንም ተጫዋቹን ማሳመን ግን አሁንም ትልቁ ፈተና ሆኖበታል። በስፔን ላሊጋ የባርሴሎና ፕሬዝዳንት ጆአን ላፖርታ ክለቡን ወደ 1-1 የፋይናንስ ሕግ ለመመለስ ከታላቁ የስፖርት ትጥቅ አቅራቢ ናይክ ጋር አዲስ ታሪካዊ ስምምነት ተፈራርመዋል። ይህ ስምምነት ባርሴሎና ያለምንም የፋይናንስ ገደብ አዳዲስ ከዋክብትን እንዲያስፈርም በር ይከፍትለታል። የክለቡ ቁጥር 1 ኢላማ አሁንም የአትሌቲክስ ቢልባኦ የክንፍ አጥቂ ኒኮ ዊሊያምስ ነው። አሰልጣኝ ሃንሲ ፍሊክ ኒኮ ዊሊያምስን ከላሚን ያማል ጋር በማጣመር በአውሮፓ እጅግ አስፈሪው የክንፍ ጥምረት ለመፍጠር ይፈልጋሉ። ባርሴሎና የ58 ሚሊዮን ዩሮ የውል ማፍረሻውን ለመክፈል ዝግጅቱን አጠናቋል። በጀርመን ቡንደስሊጋ ባየር ሙኒክ ከኮከቡ ሊሮይ ሳኔ ጋር ያለውን የኮንትራት ማራዘሚያ ንግግር በይፋ ጀምሯል። የሳኔ የአሁኑ ኮንትራት ሊጠናቀቅ የተቃረበ በመሆኑ ክለቡ ተጫዋቹን በነፃ እንዳያጣው ከፍተኛ ደሞዝ እንዲያስገኝ አዲስ ውል አቅርቦለታል። ሳኔ ከባየር ጋር የመቀጠል ፍላጎት እንዳለ ፍንጭ ሰጥቷል። ይሁን እንጂ ባየር ሙኒክ ለሚቀጥለው የውድድር ዓመት ትልቁን አምፖል የጫነው በባየር ሌቨርኩሰኑ ፍሎሪያን ቪርትዝ ላይ ነው። ክለቡ ቪርትዝን ለማስፈረም ከ130 ሚሊዮን ዩሮ በላይ በጀት ለመመደብ ዝግጁ መሆኑን የጀርመን መገናኛ ብዙሃን ዘግበዋል። ይህ ዝውውር ግን ከሪያል ማድሪድ እና ማንቸስተር ሲቲ ከፍተኛ ፉክክር ይጠብቀዋል። በጣሊያን ሴሪያ ጁቬንቱስ በአሰልጣኝ ቲያጎ ሞታ ስር አዲስ የክለብ መዋቅር እየገነባ ክለቡ የመከላከል ክፍሉን ለማጠናከር የቦሎኛውን ተከላካይ ሪካርዶ ካላፊዮሪን ለማስፈረም ጥረት ቢያደርግም ተጫዋቹ ወደ እንግሊዝ ማቅናቱን ተከትሎ አሁን ፊቱን ወደ አርሰናሉ ያኩብ ኪቪዮር አዙሯል። በሌላ በኩል የአሁኑ የሴሪያ ሻምፒዮን ኢንተር ሚላን ነፃ ወኪል የሆኑ ተጫዋቾችን የማደል ልምዱን ቀጥሏል። ክለቡ በአሁኑ ሰዓት ኮንትራታቸው ሊጠናቀቅ የተቃረቡ የአውሮፓ ታዋቂ አማካዮችን በነፃ ዝውውር ለማስፈረም ከወኪሎቻቸው ጋር ሚስጥራዊ ድርድር እያደረገ ይገኛል። የተከበራችሁ የቪቫ ስፖርት ቤተሰቦች የዛሬው ልዩና ዝርዝር የአውሮፓ ክለቦች የዝውውር ገበያ መረጃዎቻችን ይህንን ይመስሉ ነበር። የቶተንሃምን የአጥቂ መስመር አደን፣ የአርሰናል የ250 ሚሊዮን ፓውንድ አብዮትና የሌሎቹ ታላላቅ ክለቦች ሚስጥራዊ እንቅስቃሴዎች እግር ኳስን ከወዲሁ እያሞቁት ይገኛሉ። ታዲያ እናንተ ምን ታስባላችሁ? ቶተንሃም ሳቪኒዮና ራፋኤል ሊያኦን ካስፈረመ የፊታችን ውድድር ዓመት የሊጉን ዋንጫ ማንሳት ይችላል? ባርሴሎናስ ኒኮ ዊሊያምስን ማግኘት ይሳካለታል? የእናንተን ውድ አስተያየት ከታች ባለው ኮሜንት መስጫ ሳጥን ላይ አስፍሩልን። እያንዳንዱን እናነባለን። የዛሬውን መረጃችን ከተመቻችሁና ተጨማሪ ፈጣን የስፖርት ዜናዎች እንዲደርሷችሁ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ይሁኑ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በሚቀጥለው አጓጊ ቪዲዮ እስከምንገናኝ ድረስ ሰላም፣ ፍቅርና ጤና ለእናንተ ይሁን። ሰላም።